ላይ ወበረካቱ ውድ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? ጤና አፍያ ሰላም ነው። ክርስቲያን ወገኖቻችንም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? እስኪ ዛሬ ቁርስ እንስራ። የሚወደው ሰው ይወደዋል፣ ያልወደዳችሁትም ደግሞ ተለምዱታላችሁ። በጣም ገንቢ ምግብ ነው። ቡላ ማለት ነው። ምርጥ ነው። ለወገብ ብትሉ ያጠነክራል። ተወዳጅ ምግብ ነው ለቁርስ። አሁን አብረን እንስራ። እዚህ ጋር እኔ ፉርኖ ዱቄት አለኝ ማለት ነው። 2 ማንኪያ ፉርኖ ዱቄት አለኝ። አሁን በውሃ በጠብጠዋለሁ ማለት ነው። እና በሁሉን አይነት መስራት ትችላላችሁ እናንተ። እና እቶቼ እንደዚህ እየበጠበጥኩት ተበጠበጠ ማለት ነው። እንዳይጓጉል 2 ማንኪያ ፉርኖ ዱቄት ነው ማለት ነው። ከዛ የጣድኩት ውሃ አለ ወደዛ አስገባዋለሁ ማለት ሲንተከተክ ድረስ። ቡላዬም ደግሞ በጠብጣለሁ እና ብሉ። ቡላ ለጤንነት ጥሩ ነው፣ ያጠነክራል። ብሉ። ፉርኖ ዱቄት ሲሰራ ይጣፍጣል። በወተትም በገብስ ቅንጬ ምናምን በጣም ይጣፍጣል። እዚህ ጋር የጉራጌ ቅቤ ነው ያለው ማለት ነው። እናቶች የቀመሙት የጉራጌ ቅቤ ነው። እንትን ያልኩት ያቀለጥኩት ነው ውሃ ሞቅ አድርጌ ማለት ነው። እና ከዛ ጥዬ በዚህ ነው የምወስደው። በስደት ጥሩ እህት አላህ ይስጣችሁ ማለት ነው። እንደ እናት የምታስብ ከሀገር የተላከላት ያው እንደ እናት ቋጥራን የላከችልኝ ማለት ነው። ወላሂ ወላሂ ርጂዛ ይክፈላት። እና ቅመሱት። በተለይ በጉራጌ ቅቤ ቡላ ቅመሱት። ያው እኔ አሁን ያቀለጥኩት ነው። ከዛ የቡላ ውሃ ጥዳለሁ ማለት ነው። አጠለዋለሁ ማለት ነው። ምርጥ ቅቤ ነው። እንደዚህ ኮሰረቱ፣ ኮረሪማው፣ ቅመሙ ተቀምሞ የተቀመጠ የጉራጌ ቅቤ ነው። ከዛ አንጥራችሁት እኔ አጥዬ ወስድበታለሁ ማለት ነው። ይቀኛል ይውሉ አልበላም እንጂ ቢሆን ጽዋ ቀይሬ ትጆዋለሁ ማለት ነው። ጨው ጨምራለሁ። ሁላይ ጨው ጨምራለሁ። ከዛ ዱቄት ጨምራለሁ ማለት ነው። እንተከተከዋል። ከዛ ቡላይም ጨምራለሁ። ቁርስ ቀለል ያለ እንትን ነው ማለት ነው። ፉርኖ ዱቄቱ ማለት ነው። አሁን ትንሽ ፈለጥ ሲል አስገባለሁ ማለት ነው። እጨምራለሁ ነው አስገባለሁ ነው ያስጠቅቁ። አሁን ውሃው እንትን እያለ ስለሆነ እዚህ ዘጋለሁ ማለት ነው። ዱቄቱ ጨምራለሁ ማለት ነው። እንዳይዋጉል ያው እጃችሁ እንዳትለቁ። ቤተሰብ እንደዚህ አመስለዋለሁ ማለት ነው። እንዳይጓጉል እና ትወዱታላችሁ። ሞክሩ። በተለይ ቡላ ማትወዱ እህቶች ሞክሩት፣ እንዴት እንደሚጣፍጥ። ቡላ ለሁሉ ነገር ገንቢ ነው። ሰውነት ያጠነክራል። እኛ አካባቢ አራስ ከወለደች ሁሌ የተሰርቶላት ትበላለች። ጧት በቅቤ ወገቧ እንዲጠነክር ማለት ነው። እና ይሄ ፉርኖ ዱቄቱ ነው። ቡላው ደግሞ ገና በጥብጫ እመጣለሁ። ጀምር ደግሞ ታዩታላችሁ ማለት ነው። እስከ መጨረሻ ተከታተሉ። ቀለል ያለ ቁርስ ነው ደግሞ። አበዛሁት መሰለኝ አበዛሁት። የናፈቀኝ ሀገር ገብቼ በእናቴ እጅ እንደዚህ በቅንጬ የሚሰራው በጣም ወዳለሁ። ቅንጬ የሚሰራው መብላት ነው የምፈልገው። እናንተስ በማን እጅ መብላት ነው የምፈልገው? ያው በእናት እጅ የተሰራ ሁሉ ይጣፍጣል። ግን እናቴ የምትሰራው የቡላ ቅንጬ በጣም ወደዋለሁ።
አያችሁት? አሁን እየወፈረ ነው። አሁን ያው እየተንተከተከ ጅፉ ይላል። አሁን እንዳብሲት ማለት ነው። አንስ እንደዚህ ሲሆን ትንሽ ትቼው ማለት ነው። ቡላ ይበጠብጣሉ። አላሁ አክበር። ወላሂ ደክሞኛል። ጽዳት ጨርሼ ነው ከዛ ምሳ ጀምራለሁ ማለት ነው። ገና ያ ረቢ የድካማችን አይተህ ፍላጎታችን አሟላልን ነው የምለው። ወላሂ ተወለዱ ድካሙ ሻችን ማስመረልን ያሰብነው አሳክተን ሀገራችን ደግሞ አስገባን ነው። ያው አያቸው እህቶቼ እንደዚህ አሁን ደግሞ ቡላ ይበጠብጣሉ። ያው አልጓጓለ ምን አላለም። በወተት መስራት ትችላላችሁ። የደረቀው ቡላ ተዘጋጅቶ የሚመጣው ማለት ነው። ያው እዚህ ቦትል ውስጥ አለኝ። አሁን ደግሞ እበጠብጣለሁ ማለት ነው። እሱ ብስሚላ ያው አያችሁት ወፈር እንዲል ከፈለኩ 3 ማንኪያ ያደርጋሉ ማለት ነው። ቤተሰብ ቡላው በዚህ መልክ በጠበጥኩት 3 ማንኪያ ቡላ ማለት ነው። ቡላው ቦትል ውስጥ አስቀምጬ ቤተሰብ ቡና ዱቄቱ ያው እንደዚህ ተንተክትኳል ማለት በሰለ ማለት ነው። አሁን ቡላ ያደርጋለሁ እያጠለልኩ እዚህ ላይ ራሱ ቤተሰብ ያው ቡላዬ እንደዚህ ሆነ። አሁን አወርደዋለሁ። ቤተሰብ ሳህን ላይ አድርጌዋለሁ፣ ግን ሳህኑ ጠቦኛል መሰለኝ። ትንሽ ሳህን ናት። ያው ጠባ የለም እንደ ሀገራችን። ይኸው ቅቤያችን ይሄ ቆሻሻ እንዳይመስላችሁ። ኮሰረት፣ ኮረሪማ ተረጨ ቅቤ ይባላል። ብዛት የምትፈልጉ ከሆነ ማድረግ ትችላላችሁ። እኔ ብዛት ቅቤ አልፈልግም። ቡላ እንደዚህ አድርጋችሁ ብሉ። ሰውነት ገንቢ ነው። ወዱ እህቶች ደግሞ እኔ ሀገሬ ስገባ ጋብዛችኋለሁ እና ብቻ እናንተ መብላት ያብቃችሁ። ወላሂ ቅቤው ግን በጣም ምርጥ ደስ የሚል ቅቤ ነው። ሽታ አንቺ ያሰብሽልኝ እህቴ ያላሰብሽው ነገር ግን እንደዚህ ወላሂ እኔ ያስደስተሽኛል። አንደ ሁሉ ነገር ያስደስተሽ አልሻለሁ። ስደት የሰጠኝ እህቴ። አሁን ሚጥሚጣችን እናደርጋለን ማለት ነው። ብስሚላ ሚጥሚጣ ሳይቀር ነው የተቋጠረልኝ። ወላሂ ቅቤው ሚጥሚጣ ለማላ ጉርሰው አብሽ የምትሉት እስኪ ያው አያችሁት እኔ ጋር ከመጣችሁ እንግድነት ልጋብዛችሁ። ቡላ ገንፎ ነው ፈለጋችሁት። ቅንጬ ብትሉ በምን ብትሉ ያው እህቶቼ እንደዚህ ለማላ ጉርሰው መልካም ውሎ ይሁንላችሁ እህቶቼ። እሺ ወደ ምሳም ልገባ ነው። መልካም ውሎ ይሁንልን። ያው እንደዚህ ነው ቡና አሰራር ማለት ነው። ለቁርስ ቀለል ያለው ሰርታችሁ ብሉ።